ወረፋ አለ አባ የለም። በዚህ ስራ ነው የምትተዳደረው? አዎ። እንዴት ነው? ጥሩ ነው? ገቢ አለው? አለው። እየሰራሁ ነው። እኔን እያኖረኝ ነው። ቤተሰቦቼ አባት እናቶቼ እያገዝኩ። ኦኬ። ለቤተሰቦቼ የምትረዳው የምታግዛቸው አንተ ነህ? አዎ። እዚህ ቦታ ግን የሆነች ሰፋ ያለ ቦታም ስላለ ከልስትሮ ጎን ለጎን ሌላ ተጨማሪ ስራ ለመስራት አላሰብክም? ጥሩ ቦታ ነው ግን ቦታው ትንሽ ባጀት ስላነሰ ዝም ብያለሁ እንጂ ባጀቱ ቢኖር ትሰራዋለህ ስራውን? በጣም እሰራለሁ። ያው ሲናያብ እሺ እንበላለን። እዚህ ቅርብ ቦታ ላይ ምሳ ቤት አለ አለ። ዛሬ እኔና አንተ አብረን ምሳ ብንበላ ደስ ይለኛል። ምሳ ልጋብዝህ? አዎ አዎ። ኧረ በጣም አመሰግናቸዋለሁ። ኧረ በጣም ደስ ይላል። በጣም ደስ ይላል። ኧረ ይቁጥራውን ኧረ ይሄኛው ይሻላል። ምን ችግር አለ? ይሆናል ብለህ አላሰብክም ነበር? ምንም አላቀድኩም። በሚኒሽ በሚያገኝ ያው ይሄኛው በጣም ብዙ ነገር ባይሆንም መጀመሪያ ከምታገኘው ገቢ ትንሽም ቢሆን ተጨማሪ ገቢ ስታገኝ ጥሩ ይሆናል ብለን ነው። ኧረ ጉድ ነው ተጨማሪ። ኧረ ጉድ ነው ስራ። ይሄኛው ደግሞ ክሬም ነው። አርሴማ እና ኒያት የሚባሉ ሁለት እህቶች አሉ። ዛሬ ልደታቸው ነው። እነሱ የላኩትን አደራ ነው ለአንተ ያደረስኩልህ። ለአንተ የምጠበቅብህ ደግሞ እነዚህን ሁለቱንም እህቶችን መመረቅ ብቻ ነው። መረቃቸው። እነሱ እግዚአብሔር በጣም ሰፊ ይባርካቸው። አሜን። ስራቸው እግዚአብሔር ይባርካቸው። አሜን። ይሄን ስላቀዱ እግዚአብሔር በጣም ይባርካቸው። አሜን። እኔ አባ ለሌላ ነገር ምንም ለማለት ምንም አልችልም። ደስ ብሎኛል በጣም። አንተ የተወሰነ ስራ ማስጀመሪያ ቀለም መግዣ ይሆንልሃል። እሺ አማሳለኝ እኔ አባት። አመሰግናለሁ። ሌላ ጊዜ ደግሞ ፈጣሪ በሰላም ያገናኘን። ሁሌም ከጎንህ ነን። እሺ ሌላ ጊዜ እመጣለሁ።